ውድ አድማጭ ተመልካቾቼ በዛሬው ዕለት ሰሞኑን በአካባቢያችን በሀገራችን እየተንጸባረቀ ያለው የሐኪሞች የስራ ማቆም አድማና ከነሱ ጋር ደግሞ ተመሳሳይ በሆነ ሁኔታ አገሪቱ ያለችበት የኑሮ ውድነትን አስመልክቶ ያለውን ችግር ብቻ ማጉላት ሳይሆን ችግሮቹ ላይ ደግሞ መፍትሄ ሀሳብን በማቅረብ የመሰለኝን አስተያየት እንደሚከተለው አቀርባለሁ። ከመሰረታዊ ፍላጎት ተነስቶ እስከ አብርሃም ማስሎ የፍላጎት እርከን የመጨረሻው ማወቅ ድረስ ራስን ማወቅ ድረስ የሰው ልጅ በግል በማህበር በማህበረሰብ በሀገር ሰርቶ እና ታግሎ የመጨረሻው ላይ ይደርሳል። የዛሬ መሰረታዊ ጉዳዬ ሐኪሞችን በማመስረት በአጠቃላይ በሀገራችን ውስጥ ያለው ዜጎቼ መሸከም ያልቻሉት የኑሮ ውድነትና ሳይጨነቅ የሚኖርበትን ቤት ኖሮ እንዳይረጋጋ እያደረጉ ያሉ ሁነቶችን በሁለት ገጠመኞቼ ባጭሩ አስፍሬ የመፍትሄ ሀሳብም ተቀባይ ጭንቅላቶች ካሉ አቀርባለሁ። ከሁሉ በፊት በየትኛውም ተቃራኒ ሀሳቦች ውስጥ የሚጋጩትን ጉዳዮች እንደ 21ኛ ክፍለ ዘመን ሰው የሰለጠንነን ካልን በመግባባት መስማማት ሲቻል በግጭት መለያየት አያስፈልግም። ካልሆነ ከ300 ዓመታት በፊት መወገድ እንደነበረባችሁ አስቡና ራሳችሁን አጥፉ፣ ዘመኑን አትዋጁምና። አንደኛው ሀሳብ ዛሬ በፌስቡክ አንዱ ስለ ሐኪሞች አድማ ሲያወግዝ በመድረክ ላይ ወዲያ ወዲህ እየዘለለ ለጦርነት ቅስቀሳ እንደሚያደርግ ተዋናይ በድምፁ ብቻ ቁጭ ብሎ ድምፁን ከፍና ዝቅ በማድረግ የስራ ፈቃዳቸውን መቀማት፣ በሀገሪቱ የትም ቦታና ከውጭም ስራ እንዳያገኙ ማድረግ፣ ጭማሪ እንዳይደረግ ማድረግ፣ እርምጃ መውሰድ ወዘተርፈ ይላል። ሰው ካልሰራ ምን በልቶ ይኖራል? በሰውየው አባባል ስራ እንዳይኖረው ከተደረገ የሚበላውን የለውምና እንደሱ ጭንቅላት መግደል ቢል አይሻልም? መቼም መግደል መገዳደል ባህላችን ነውና። ሌላው የታዘብኩት ይህ ተናጋሪ የተሸከመው የአሳማ ጭንቅላት የሚያክል ሐኪሞቹ ተሰብስበው ዘሮቹን ከምድር እንዳጠፉበት ለበቀል የተነሳ እንጂ ሰላምና መግባባት ለማምጣት የቀረበ ሀሳብ አለመሆኑ በሆዱ የሚያስብ መሆኑን ተረድቻለሁ። ሌሎችም ተመሳሳይ ሀሳብ ሰጪዎችን ታዝቤያቸዋለሁ። ከዚሁ ከፌስቡክ ጠቅላይ ሚኒስትሩ ይመጣል፣ አንተ ኢንፋናይት ፖቴንሻል ያለ ብቁ ዜጋ ነህ፣ ከገባህና በነቃ አእምሮ ከሰራ ደሞዝ ጭማሪ አልተጨመረልኝም፣ ተውና የዓመት ደሞዜን በወር ቀይረዋለሁ ብለህ ተስፋ አድርግ የሚለው ነው። ይህ አባባል የአንድ ፕሮቴስታንት አርቲስት አባባልን አስታወሰኝ። እሱም ቶዮታ ከሰማይ ይዘንባል የሚል ነው። 10 እና 20 ዓመታት ሰርቶ የራሱ ቤት የሌለው የቤት ኪራይ መክፈል ያልቻለ ሆዱንና ሌሎች መሰረታዊ ፍላጎቱን ለማሟላት የሰው እጅ የሚያይና የተማረው ከንቱ ሆኖ የእሱን 1/20ኛ ሳይሰሩ በተለያየ ገቢ ማግኛ ላይ ያሉ ከምድር አልፎ ሰማይ ጠቀስ ህንፃና በምድርም ሆነ በሰማይ መንቀሳቀሻ የሞላቸው ባሉበት የፒራሚድ ኑሮ ልዩነት የሚንጸባረቅበት ሐኪምና ሌሎች የመንግስትም ሆነ የግል ድርጅት ሰራተኞች፣ ሌሎች ዜጎች በአጠቃላይ 80 በመቶ የሚሆኑት 20 በመቶውን እነሱ እያለቁ በማኗኗር እስከ መቼ ሊቀጥል ነው? መፍትሄ ብዬ የምላቸውን ሀሳቦች እንደሚከተለው አቅርቤያለሁ። በአስቸኳይ ጦርነት ማቆም፣ ሰላም ማስፈን፣ ለጦር መሳሪያና ለሎጂስቲክስ የሚወጣውን እንዲሁም ለልማትና ለሀገር እድገት ለዜጎች ኑሮ ለውጥ እሴት የማይጨምሩትን በአፋጣኝ መቀነስ። በጦርነት የተሰማራውን የሰው ኃይልና ማቴሪያል ወደ እርሻ ወደ ልማት ማምጣት፣ እርሻ አግሮ ኢንዱስትሪ ማኑፋክቸሪንግ ማዞር። እሴት የማይጨምሩትን መንግስታዊ መዋቅሮች ማፍረስ፣ ለምሳሌ የሰላም ሚኒስቴር ስራ ሳይኖር የስራና የክህሎት ሚኒስቴር ወዘተርፈ። ሀመሩሃ ወደ ውጭ የሚላከውን የሀገር ምርት ማሳደግ፣ ከውጭ የሚመጣውን በሀገር ውስጥ መተካት፣
ሚዛናዊ ንግድን ማስፈን፣ ዘረፋና ዘራፊዎችን ማጥፋት፣ የከርሰ ምድር ማዕድናትን ማልማት፣ ለምሳሌ ብረት፣ ወርቅና ሌሎች። ምርቱ ሳይኖር አምርተን ለውጭ ላክን የሚለውን ፕሮፓጋንዳ ፈጽሞ ማቆም፣ ስቶፕ ዴማጎጊ። ተገቢ የገበያ ቁጥጥር ማድረግ፣ ቀድሞ አቅርቦቶችን በማሳደግ ዜጎች በሀገራቸው በተስፋ በሰላምና በመተማመን እንዲኖሩ ማድረግ፣ ዛቻና ማስፈራራት ማቆም፣ እውነተኛ መልካም አስተዳደር ማስፈን። በመሆኑም ከላይ የተጠቀሱትን በመተግበር ብቻ ነው ብልጽግና የሚመጣውና በፈሪሃ እግዚአብሔር ልቦናና በእውቀት ብቻ ይችን ሀገር ምሩ። ካልሆነ ዘሪሁን ከጋራማው